2 ዓመት ሙሉ አንዱን ሲጎተት እዚህ ደረጃ ላይ ደርሰናል። አሁን አንዱን እየጎተተ የትም መቀጠል የማይችልበት ሌሎች ኃይሎችም ጭምር ይሄን አጋጣሚ በመጠቀም የህዝባችንን ሰላም ለመንጠቅ የህዝባችንን ሰላም ለማደም ተስፋ ለማደብዘዝ እንቅስቃሴዎች ማድረግ የጀመሩበት ሁኔታም ስላለ ከዚህ አንፃር ጠንክረን መስራት እንደሚጠበቅብን ማስመር ፈልጋለሁ። አቶ ጌታቸው ረዳ በፍቃዳቸው ስልጣናቸውን ለቀዋል። ባለፉት 1 ወር ገደማ የኢትዮጵያን ህገ መንግስት፣ የፕሪቶሪያን ስምምነት፣ የዲፕሎማቲክ ኮሚኒቲውን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን ካል ትራንዚሽናል መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ትራንዚሽን ማን መርቶ ከግብ ሊያደርስ ይችላል የሚል ውይይቶች ስናደርግ ቆይተናል። በውይይት ውስጥ በትግራይ የሚንቀሳቀሱ ልዩ ፓርቲዎች፣ ታዋቂ ግለሰቦች፣ የሽግግር መንግስቱ አመራሮች በተለይም አቶ ጌታቸው ረዳ ከሌሎችም አካላት ጋር ሰፊ ውይይት አካሂደናል። በዚህ ውይይት ልናሟላቸው የሚገቡ የህግ ክፍተቶች እንዳሉ ተገንዝበናል። አዋጅ ሊሻሻል የሚገባቸው ጉዳዮች ነበሩ። በአሰራር ታረሙ የሚገባቸው ጉዳዮች ካከልን በኋላ ዛሬ በይፋ እና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ ደርሰናል። የትግራይ ህዝብ ላሳየን ክብርና ድጋፍ ላቅ ያለ ምስጋና አለኝ ሲሉ አቶ ጌታቸው ረዳ ተደምጧል። አቶ ጌታቸው ረዳ የ2 ዓመት የትግራይ ጊዜያዊ ክልላዊ ርዕሰ መስተዳድር ኃላፊነታቸውን በይፋ ማስረከባቸው በማህበራዊ ትስስር ገጻቸው ባሰፈሩት መረጃ አመላክተዋል። በኃላፊነት ቆይታዬ የትግራይ ህዝብ ላሳየኝ ክብርና ድጋፍ ላቅ ያለ ምስጋና አለኝ ያሉት አቶ ጌታቸው ባችን ወደ ተሻለ ሁኔታ እንዲመለስ ሁለንተናዊ ፍላጎት እንዲሟላለት የተሻለኝን ሁሉ አደርጋለሁ ብለዋል። የሰላምና የለውጥ ፍላጎቶች እንዳይሰናከሉ ትግላችንን እናጠናክራለን ሲልም ተደምጠዋል። ከጥቂት ጊዜያት በፊት ከህይወት ሚዲያ ጋር በነበራቸው አቶ ጌታቸው ረዳ እስካሁን የትግራይ ክልል የጊዜያዊ አስተዳደር ማህተም በእጃቸው እንደነበረ ተናግረው ነበር። ምክንያቱ ባልታወቀ ሁኔታ በትላንትናው ዕለት ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ጋራ የስልጣን ማረጋገጥ ሁኔታቸውን የሚዲያ ገጽ ስር አስታውቀዋል። አስተዳደር ፕሬዝዳንትነት ቦታ መነሳትህና በጀነራል ታደሰ ወረደ መተካተህ በስፋት እየተነገረ ነውና እንደዛ ነው ወይ? ድረስ የጊዜያዊ አስተዳደሩ ፕሬዝዳንት እንደሆንኩ ነው የማውቀው። ይሄ ጉዳይ ያን ያክል ብዙ ሊያጨቃጭቅ የሚገባው ሊሆን የማይገባው ጉዳይ ነው የነበረው። ለማንኛውም ግን እንዳልኩ ነው እስካሁን ማተሙ በእጄ ነው ያለው ነው ማለት ነው። ከትላንት በስቲያ በሞዴል እንዲሁም በማስታወቂያ ባለሙያ ቀነኒያ አዱኛ ዙሪያ ፍርድ ቤቱ ውስን ለማስተላለፍ በሚያዝያ 30 እንደቀጠረ ይታወቃል። ከዚህም ጋር ተያይዞ የደረሰን አዲስ መረጃ አለ። ፍርድ ቤቱ ተጨማሪ የ9 ቀን ቀጠሮን ሰጥቷል። በቀነኒያ አዱኛ ጉዳይ ተጠርጥሮ በእስር ቤት የሚገኘው አንዱዓለም ጎሳ ለሚያዝያ ተለዋጭ ቀጠሮ ተሰጥቶታል። ከሞዴል እንዲሁም የማስታወቂያ ባለሙያ ቀነኒያ አዱኛ ሞት ጋር ተያይዞ በግድያ ወንጀል ተጠርጥሮ በፖሊስ ቁጥጥር ስር የሚገኘው እጮኛዋ አርቲስት አንዱዓለም ጎሳ ቤት ለ4ኛ ጊዜ ቀርቧል። አርቲስት አንዱዓለም ጎሳ ጠበቃ ከዚህ ቀድሞ አርቲስቱ በዋስትና እንዲወጣ ያቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። በዛሬው ዕለት ጠበቃው የዋስትና መብቱ እንዲጠበቅ በትናንትናው ዕለት በዋለው ችሎት ማንሳቱን አስታውሶ እስካሁን የተሰጠው ጊዜ በቂ ነው፣ ማራዘም አይገባም ብሏል። አቃቤ ሕግ መረጃዎችን ለማደራጀትና የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው በትናንትናው ዕለት ችሎት መጠየቁ ይታወሳል። በዚህም ፖሊስ 15 ተጨማሪ ሰዎች መረጃ መሰብሰቡን በመግለጽ ነገር ግን የፎረንሲክ ምርመራ ውጤቱ ስላልደረሱት ተጨማሪ 14 ቀን ይሰጠኝ ሲል ጠይቋል። ፍርድ ቤቱም ዛሬ በዋለው ችሎት አቃቤ ሕግ ማስረጃዎቹን እንዲያቀርብ 9 ቀናትን በመፍቀዱ መዝገቡ ለምርመራ ለሚያዝያ 9 2017 ዓ.ም መቀጠሩን አሃዱ በችሎቱ ተገኝቶ ዘግቧል። ቀነኒያ አዱኛ መጋቢት 1 ቀን 2017 ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘ ህንፃ 5ኛ ፎቅ በበረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋን ለህልፈት ምክንያት መሆኗን ፖሊስ ማስታወቁ ይታወሳል።